ባነበው ባጠናው ምንም ነገር አልገባሽ አለኝ። ፍቅር እንደዚህ ነው የሚያረጋው? ምኑን ያልደወለልኝ 3 ቀን ሙሉ ብደውል አያነሳም፣ መልሶ አይደውልም። ዛሬ ካላነሳ ግን ሄሎ ቤቢ አለች እንዴ? አለች ተኝታለች። በቃ ድምፅህን ቀስ ብለህ ካውራ እንዳትሰማህ አድርገህ። ወይኔ እንዴት እንደናፈከኝ እኮ ብታይ። ኧረ እኔም ናፍቀሽኛል፣ በጣም ናፍቀሽኛል። ኧረ በጣም ነው የምወድሽ። አንተ ማነው ወድሻለሁ የምትለው? ሄሎ ማነሽ አንቺ? ቦይፍሬንድ ወድሃለሁ ምናምን የምትይው ማን ልበል? ልጄ ወዴት ገባ? ውሽ ወይ ወርዳት። ይቅርታ ማዘር፣ እኔ እኮ አላወኩም እርሶ መሆኑን። ደግሞ ማነሽ አንቺ? የሰው ስልክ ነጥቀሽ ሰው የምታናግሪው ለመሆኑ ማን ያሳደገሽ? ስነ ስርዓት የለሽም ወይ አንቺ ልጅ? እንዴ ብልግና አይደለም እንዴ? የልጄን ድምፅ ለመስማት ጓግቼ ብደውል የሚነጥቅ ነገር ይንጠቅሽና ስልኩን ከእጁ ላይ ተቀብለሽ ማነሽ? ወዴት ነሽ? ፖሊስ ነሽ አንቺ? ይቅርታ፣ በጣም ይቅርታ በእውነት ይቅርታ። እንዴ ትሰሚኛለሽ አንቺ ሞት ማጣ? ይቅርታ የሚባለው አሁን ነው እንዴ? ይቅርታ ምንም አያረግልኝም። ይቅር እንድልሽ ከፈለግሽ ግን እየሰማሽኝ ነው? በደንብ አርገሽ አዳምጪ። ይቅር እንድልሽ ከፈለግሽ ልጅ አጠገብ እንዳትደርሺ እሺ? ዶን ከተቻለሽ ለአንድ ሳምንት ምናምን ራቅ ብለሽ ሂጂ። እሺ ማዘር እሺ። ገና ሳልተዋወቅሽ ማንነትሽ የሰው ስልክ መንጠቅ የጀመርሽ ነገ ጠዋት ምን ልታረጊ ነው ቤቴ ስትመጪ? ይቅርታ ማዘር፣ እኔ እኮ አላወኩም እርሶ መሆኑን። ከዛሬ ጀምሮ ልጄን ለማናገር አርብ ደውላለሁ። ልጄ መጥቶ እንዲያይ አርብ ፈልጋለሁ። እሺ ችግር የለውም። እንዴ ምን ነው አሁን እሺ ማለት ጀመር? አፍሽን ስታንጣጫው አልነበረ እንዴ? አሁን ያለሽ ልጄን አታሰቃዩ፣ ልጄን አትጨቅጭቂው፣ ልጄን ጨጓራውን አትቢ። ስልኩን ስጪውና ወደ መጣሽበት ተመልሰሽ ጥሩግ ብለሽ ሂጂ። አሁን ማዘናቸው አትለኝም እንዴ? ያናግሩ ይፈልጋሉ። መቼ ድል ትሰጪኝና ዝም ብለሽ ባገኘሽው ነገር እኔ መጠርጠር ነው። ዘር ወይልኝ አሉ። እሺ አሁን የት ነው የምትሄደው? ምን አገባሽ? ሄሎ ሙዬ። ወይኔ እንዲህ ነው ደነገጥ። ሄሎማ አይሰማም? ይሰማል? በጣም ነው የተመቸሽኝ። ባክን ገገማ ሙድ ሲይዝባት እኮ ነው። ያራዳ ልጅ በጣም ነው የተመቸሽኝ በእውነት። ለዚህ አይደል እንዴ ሞት። ለማንኛውም የት ነው ያለሽው? በቃ ያለሽበት ቦታ ድረስ መጣ።